አላፋት ዝማሬ ላይ ሆነ ቅሬታ ኢቫን እንዴት ነሽ? ደህና ነኝ። የምትወጂው መዝሙር አንድ መዝሙር ዘምሪ። አንድ ሰው ጋር ሃይማኖት ያለን አገር ብላ ኢንተርቪው ስታደርግ አይቻት። ቢስሚላህ እኔ እኮ የሙስሊም ሴቶች ብቻ የሚያምሩ ነበር የሚመስለው። የኦርቶዶክስ ሴቶችም እንደዚህ ያምራሉ። ምን አይነት ውበት ነው! በህይወቴ እንደዚህ አይነት ውበት አይቻላው። ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ እንደምሰነበታችሁ? እግዚአብሔር ይመስገን። እንግዲህ ከበዓል በኋላ ተገናኝተናል። ከበዓል ልደት በኋላ ያው በዓል እንዴት አለፈ፣ በዓል እንዴት አከበራችሁ? ያው እንግዲህ እንኳን አደረሳችሁ ማለት ፈልጋለሁ አሁንም። ምክንያቱም በሁለት አበይት ታላላቅ በዓላት መሀል ነው የምንገኘው። ከዚህ በፊት ልደቱን አክብረናል። አሁን ደግሞ ከፊት ለፊታችን በዓለ ጥምቀቱ አለና በሁለት ትላልቅ በዓላት መሀል ስላለን አሁንም የበዓሉ ድባብ አልጠፋም። ቃለ እግዚአብሔሩም ከልደት እስከ ጥምቀት ድረስ ያለው አንድ አይነት ልደቱን የሚናገር ቃለ እግዚአብሔር ነው ያለው እስከ ጥምቀት ድረስ ያለው። ድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ሰላም ለከ ዮሐንስ ታውጎሎስ። እንግዲህ ክቡራን ተመልካቾቼ እናንተም እንዳያችሁት በሶሻል ሚዲያ በጣም ሲዘዋወር የነበረ የአላፋት ዝማሬን የተመለከተ ብዙ ነገር ነበረ። ብዙ ነገር ተመልክታችኋል ብዬ አስባለሁ። በጣም በከፍተኛ በትላልቅ በዓለም አቀፍ ሚዲያዎችም ዘንድ ትልቅ ትኩረት የተሰጠው ስለነበረ እስካሁን ድረስም እንትኑ አልጠፋም። ስለ አላፋት ዝማሬ ነው የሚወራው። ቲክቶክ ላይ ብትገቡ ስለ አላፋት ዝማሬ ነው መዝሙሩን እንዳለ የሚመጣላችሁ። ኢንስታግራም ላይ ብትገቡ ፎቶዎቹ ያ ምድጃ ላይ የተጣደ የጋመ የከሰል ፍም መስሎ በድሮን ካሜራ የተነሳውን ፎቶ ነው የምትመለከቱትና ሁሉም ሶሻል ሚዲያ ላይ ብትገቡ እና እኔም የተወሰነ አንዳንድ አዳዲስ ነገሮች የተፈጠሩትን ነገሮች ይዤ መጥቻለሁ። እስቲ አንድ ደስ በሚል ቪዲዮ እንጀምርና እንቀጥላለን ማለት ነው። እሺ ኢየሱስ ለማርያም አምላኳ ነው አይገባ እንዴት ልጇ ሆኖ አምላኳ ይሆናል? ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው። አምላኳ ነው ሆዷ ውስጥ እያለ አምላኳ ነው ታመልከዋለች ልጇን ማለት ነው። እንዴት ማርያምን የፈጠራት ኢየሱስ እንዴት በሆዷ ውስጥ ይሆናል? ሚስጥሩ ነው ለቶማይ ነገር ማርያምን በልቧ ተጠምቀው ነበር። የብዙ ሰዎች ጥያቄ ነው ይሄ። እንዴት ሰው ፈጣሪውን ሊወልድ ይችላል? እንዴት አምላክ ሰው ሊሆን ይችላል የሚለው ነውና በጣም ምስጢር ሲሆንባቸው የምንመለከተውና እኛ ብንጠየቅ ማለት የምንችለው ይሄ የምንመረምረው ምስጢር አይደለም፣ ከሰው አቅም በላይ ነው። ዝም ብለን የምስጢር ግብ ነው ያል መዘመር ነውና ትንሽ ደስ ስለሚል ነው በዚህ እንጀምር ብዬ ነው ያመጣሁት። እንግዲህ እንደምትመለከቱት በውጭ ሀገር ሚዲያዎችም በጣም ትልቅ ትኩረት ተሰጥቶት ነበረ። ከሚዲያዎችም አልፈው የውጭ ሀገር ቲክቶከሮች ግለሰቦችም ደስታቸውን ሲገልጹ ነበር። ኢትዮጵያም መጥተው በነገራችን ላይ ሲቀርጹ ሲያስተላልፉ የነበሩ አሉና ከዛ መካከል እስቲ አንዳንድ ደስ የሚሉትን እስቲ እንመልከት። ምን አይነት ውበት ነው! በህይወቴ እንደዚህ አይነት ውበት አይቻላውች። ኢትዮጵያ የተቀደሰች ሀገር ናት የሚባለው ለዚህ ነው። እና ለበት ኢትዮጵያ በተፈጠርኩ ኖሬው ምን አለ ኢትዮጵያ በተፈጠርኩ ኑሮ እያለ ነው። እንግዲህ ሀገራችን ኢትዮጵያ ያው እውነተኛ ማንነታችንን እውነተኛ እምነታችንን ስናሳያቸው ምን አለ በተፈጠርኩ ብሎ እስኪመኙ ድረስ ነውና የምናደርገው። እንዲህ አይነቱን ማንነታችንን እስካሁን ሳናሳያቸው ተደብቆ በመከፋፈል እንደምታዩት በተለያየ ነገር ተደብቆ ያለውና አንድ እንዲህ በቅጽበት እንኳን ለተወሰነ ሰዓት ብቅ ያለችው እቺ እውነተኛ ማንነት ምን ያክል ዓለም እንዳነጋገረች ማየት ትችላላችሁና ምን አለ ኢትዮጵያ በተፈጠርኩ እስኪሉ ድረስ ነው ያደረጋቸው። አላፋት ዝማሬ በጣም የሚያምረው እዚህ ቦታ መገኘት በጣም የደልግናለኝ። በጣም ተምራላችሁ። This is Christmas in Ethiopia.
seen it on YouTube, but to be here is unbelievable. Thank you for all of this. This has been an amazing day so far. Today is the 7th of January and it's Christmas Day in Ethiopia. And here in Addis Ababa is where Orthodox Christians celebrate it together. Even surrounded by the city's buildings and all the people, it feels like being inside one huge church. It's a really special moment. Merry Christmas, everybody. God bless the Ethiopian Orthodox Christians. ጸሎታችንን ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን ለእኛም ለሕዝቦቹ ፍቅርን አንድነትን ያድለን። በዓለ ልደቱን የሰላም የፍቅር ያደርግልን። ለበዓለ ልደቱ በሰላም እንዳደረሰ ለበዓለ ጥምቀቱ በሰላም ያደርሰን። God bless the Ethiopian Orthodox Christians. Today, the 7th of January 2026, marks the Christmas day in Ethiopia. Bear in mind that every 7th of January, Ethiopians celebrate Christmas in their country, which is very different from ours because Ethiopians currently are in 2018 according to the Julian calendar. Now they use a whole different calendar, that's the Julian calendar, while we the rest of the world, most of us use the Gregorian calendar, so they don't really conform with the norms of the West. Also, come to think of the fact that Ethiopia was not colonized by the West during the colonization era, so they stick to their roots, to their people, to their traditions, to their culture. They are not being dictated upon by the West. So today marks the Gina. So Gina is how they call Christmas over there, and it is commonly celebrated by the Ethiopian Orthodox Christians. I mean, happy Christmas each and every one of you. But the population that you pull through, it is a beautiful time to say that God is indeed proud of Ethiopia, because hundreds of thousands of Ethiopians hit the streets. Hundreds of thousands of Ethiopians celebrate Christmas. Hundreds of thousands of Ethiopians prove to the world that once again Christianity wins. Thank you, Ethiopians. You all are so true and authentic, and I mean, big respect to you all. You all are doing amazing well. Once again, Merry Christmas to you all, Ethiopians. God bless you, brother, in order to send your message and your appreciation for Ethiopian Orthodox Christians. እንግዲህ ቤተሰቦች እንደምትመለከቱት በጣም የኔ ያክል ኤግዛይትድ ሆነው በጣም ሲናገሩ ሲደነቁ ታያላችሁና በጣም ደስ የሚል ነገር ነው። What is up, everyone? I'm in Addis Ababa, and behind me are literally hundreds of thousands of people from all across the city who are gathered together on Christmas Eve, because in the Ethiopian calendar, January 6th is Christmas Eve, to celebrate with song and glorious praise the birth of our Lord and Savior Jesus Christ. So I just wanted to just give you guys a little look of what it looks like. All those little lights you're looking at are candles lit by hundreds of thousands of Ethiopian Orthodox Christians. It's really an amazing time. So I just wanted to share that with all of you, and I'll share some other clips I took from inside. God bless. እንደምትመለከቱት እንግዲህ ዲያቆን ምረት በጣም ደስ የሚል ወንድም ነው። ሐዋርያዊቱን ቤተክርስቲያን በውጭ ሀገር ያለችውን በጣም ሲከላከል ሲያስተምር የምታዩት ወንድም ነውና ኢትዮጵያ መጥቶ ተሳትፏል። የአለፈ ዝማሬን በጣም ደስ በሚል እንግሊዘኛ እንግዲህ እንደምትመለከቱት ደስ በሚል አክሰንት ለዓለም አቀፉ ህብረተሰብ ያስተላለፈ ነው የሚገኘው። እንዲህ አይነት ወንድሞች በጣም መበረታታት አለባቸው። በጣም ደስ የሚል ነው። እንግዲህ ቤተሰቦቻውን ደግሞ ማሳያችሁ ከውጭ ሀገር ሳይሆን እዚሁ የኛ ወገኖች ሆነው የሌላ እምነት ተከታይ ሆነው በጣም የሌለ ደስ ብሏቸው ምን ያልተገረመ የሌላ አካል የሌላ እምነት አማኝ የለምና በጣም ደስታቸውን በጥፍ ሲገልጹ በጣም ያልተደሰተ የለም። ባለባበሳችን
በስርዓቱ በጸጥታው በቃ ደስ ያላለው የለምና ደስታቸውን ሲገልጹ ያዩዋቸው አንዳንድ አካላት ነበሩ። እስቲ እነሱን እንመልከት። ማርያም 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 በየስምሽን ልጥራው አይሰለቸኝ በደጋገሚው መበተ ማርያም ይወድሻ ቢስሚላ። እኔ እኮ የሙስሊም ሴቶች ብቻ የሚያምሩ ነበር የሚመስለው። የኦርቶዶክስ ሴቶችም እንደዚህ ያምራሉ እንዴ? የገና ዋዜማ ማለት እንዲሁ ቪዲዮ ስቀርጻቸው እኮ ነው ያልኩት። ወላሂ ለአዚ አረ ኦርቶዶክሶች በቃ ተሸውዳችኋል እስከዛሬ። ምን ሁላችሁም ሲያይ በቃ እኔ የገና ዋዜማ ማለት መስቀል አደባባይ ጋር ለጋር ጋር እንዳየው ወላሂ ላዚም በቃ የእናንተ ትክክለኛው ውበት ይሄ ነው። አረ ወላሂ ላዚም ሁሌ ልበሱት ይሄን አለባበስ በፒንክ ከለር ብትፈልጉ በቀይ ብትፈልጉ በጥቁር እንደዚሁ እንደዛ ለቱ በነጭ እንደፈለጋችሁ ልበሱት። አረ ወላሂ ላዚም በጣም ነው የምታምሩት። ኮራውባችሁ ኦርቶዶክሶች ወላሂ ላዚም ኮራውባችሁ። ለፉገራ ለላይክ ለሼር ለፎሎ አይደለም። ወላሂ ላዚም ኮራውባችሁ ኦርቶዶክሶች። የሌለ ነው በቃ የወደድኳት ትክክለኛ የማርያምና የመርየም አለባበስ ይሄ ነው። ሀቅ ነው ወላሂ ላዚም ነው ማለት እንዴ። ማንን ከማንተ ላይ ያለው ሁሉም በቃ እኔ የልብሱ ንጻት ብቻ ሳይሆን የሚታየኝ የልበ ብርሃንነት ነበር በቃ ሲታየኝ የነበረው። እኔ በዚህ ደረጃ እኔ ቢስሚላህ ብቻ በቃ ወድጃቸዋለሁ። አለባበሳቸው ይሄን አለባበስ ዴቱ ያደርጋል ለማለት ያለው ከሊፋ ጃግሊ ላይክ ሼር ፎሎ ማድረግ እንዳይረሳ። መልካም ስራችሁን አይተው የሰማይ አባቶቹን ያመሰግኑት ዘንድ በሰው ሁሉ ፊት ብርሃናችሁ የበራ ይሁን ማለት አይደለ? በቃ በተግባር እንደዚህ ማለት ነው። እና በቃ እናንተ ትክክለኛ ውበት ይሄ ነው። በቃ ውበታችን ነገሩን ማለት ተመሰከረልን። እና አለባበስ ላይ ባነሳው ሁሉም ሰው ሁላችሁ እንደዚህ ብትለብሱ ሁልጊዜም ብሏልና ያው አለባበሳችን አላፈ ዝማሬ ላይ ብቻ እንደዛ ነጭ ባይሆን ደስ ይል ነበር። አሁን አላፈ ዝማሬ ላይ ነጭ በነጭ የለበሳችሁ ሰዎች አሁን እርግጠኛ ነኝ ያ የለበሳችሁት ልብስ ከናንተ ጋር አይደለም። ሌላ አይነት አለባበስ ወደ እለታዊ ወደ ተለመደው ተግባራችሁ ስትመለሱ ያ ነጭ ልብስ እናንተ ጋር አይሆንምና የሌላውን የተለመደውን አይነት ወይም ደግሞ ያው የለመደውን የምናየውን አይነት አለባበስ ነው እና የምንችለው። እቺ ጥሩ ማንቂያ ትመስለኛለች። እንዳያችሁት ይሄ በተለያዩ ሀገራት በተለያዩ ዓለማት የገናና በዓል አከባበር የሚያሳይ ነው። እንደምታዩት የሶስቱም ሀገራት የኬንያም የዱባዩ አሜሪካውም ተመሳሳይ ናቸው። እንደምታዩት የሆነ ፋየርወርክ ምናምን እንደዚህ እየፈነዳዳ ምናምን የሆነ ዘፈን ነገር የሚመስል ነገር አለው። የኛ ግን ያው ከሶስቱም ኦልሞስት በቃ ተመሳሳይ ነገር ነው ሶስቱም ከምታዩትና የኛ ግን በእግዚአብሔር በቃለ እግዚአብሔርን በማመስገን ነው እና የኛ ልደት ለየት የሚያደርገው ያለውና አንዱ በቃ ሰው ዓለም እኮ ወደኛ ትኩረቱን ያዞረው እነሱ ጋር የሌለ ነገር እኛ ጋር ስለሚያገኙ ነውና ያንን እነሱ ጋር የሌለውን እኛ ጋር ያለው ልዩነታችንን ከፍ አድርገን ብናወጣው እንደዚህ እንዳያችሁት ሰሞኑን በዓለም መድረክ እስከ መመስከር በሚጠሉን ሁሉ ፊት እውነቱ በቃ ገንፍሎ አላስችላቸው ብሎ እውነቱን አውጥተው እስኪናገሩ ድረስ የሚያደርስ ኃይልና ጥንካሬ ብርታት ነው እና ያለው እኛ ክርስቲያኖች ቤት ይሄን ነገር ልማዳችን ብናደርገው ብዬ አስባለሁ። እቺኛው ደግሞ ይመስለኛል ውጭ ሀገር ነች። ክንዷ ላይ ያለው የአሜሪካ ባንዲራ አለ ይመስለኛል። እንግዲህ አላፈ ዝማሬ ላይ አልተገኘችምና ትንሽ እንባ እየተናነቃት የቪዲዮ እየቀረጸች ያለችው እንግዲህ ይሄ ምንድነው በውጭ ዓለም የምትገኙ ወንድሞቼ እህቶቼ እግዚአብሔር ፈቅዶላችሁ እንግዲህ እግዚአብሔር ፈቃዱ ሆኖ እድሜ ሰጥቶን ቀጣይ አመት ከርሞ 2019 ላይ እንግዲህ በእግዚአብሔር ፈቃድ ኢትዮጵያ መታችሁ እንደምትሳተፉ ተስፋ አደርጋለሁ። ለአሁኑ ግን ባላችሁበት ለቀጣይ አመት እግዚአብሔር በሰላም እንዲያደርሰንና እንዲያደርሳችሁና እንድትሳተፉ ጸሎት ባላችሁበት አድርጉ ነው የምለው። አንድ በጣም የገረመኝ ደግሞ ቪዲዮ ቀጣይ የማሳያችሁ ማለት ነው። ያቺ የምታውቋት ኢቫን የምትባለው ቲክቶከር እንግዲህ በጣም ባለባበሷ
መስመር ያለቀቀ መሪያን ያለቀቀ ነገር አድርጋ በህግ ተይዛ እስር ቤት ገብታ ነበር። ከስር ተፈታ ደግሞ አለፋት ዝማሬ ላይ ተሳትፋ ነው የሚያሳየው። እንግዲህ እዚህ ላይ ከዚህ በፊት የሆነ ኢንተርቪው ላይ እምነትሽን ተናገሪ ተብላ እምነቴን አልናገርም አይነት ንግግር ተናግራ ነበር። ስለገረመኝ ነው። ብዙ ሰውም በጣም ሶሻል ሚዲያ ላይ ሲቀባበለው ነበር። እስቲ እንመልከት ይሄን ቪዲዮ። ሂባ እንዴት ነሽ? ደህና ነኝ። የምትወጂው መዝሙር አንድ መዝሙር ዘምሪ። እሺ ሰላም ለኪ እያለ ሰላም ለኪ ይችላችን በቲክቶክ የምትታወቅ ባለፈው በነበሩ በቲክቶክ አዋርድ ላይ ከአንድ ሰው ጋራ ሃይማኖት ያልናገርም ብላ ኢንተርቪው ስታደርግ አይቻት ነበርና ዛሬ ደግሞ በአላፋት ዝማሬ ላይ ተገኝታ በዚህ መልኩ እግዚአብሔር ስታመሰግን አይቻታለሁ። ላስኩ በጣም ደስ ይላል። ግን ኦርቶዶክሳዊነት በዓል ጠብቆ አይደለም ክርስትና ሁሉ ጊዜ በህይወት የሚገለጥ ህይወት ነው። በኑሮ የሚገለጥ ነው። ላይፍ ነው። ክርስትና ማለት ላይፍ ነው። የሆነ ሰዓት ላይ የምንሞቅ የሆነ ሰዓት ላይ የምንበርድ ወይም ሲቹዌሽን እየጠበቅን ሃይማኖታችን የምንገልጠው ሳይሆን በማንኛውም በምንበላው ባበላላችን፣ ባረማመዳችን፣ ባነጋገራችን፣ በውሏችን ሁሉ ክርስትና የሚገለጥ ነውና እህቴ አሁን በእርግጠኝነት እግዚአብሔር የተመሰገነ ይሁን የልደት በዓልን ምክንያት አድርጋ አላፋት ዝማሬ ላይ ተገኝታ ጌታዋን አመስግናለች። ኔክስትን ደግሞ ያንን የባለፈውን አይነት አለባበስ ክርስትናን ስለማይገልጥ የባለፈውን ነገር የሚመስል ነገር እንደማታደርግ አንሾ ከዚህ በኋላ በማንኛውም መንገድ ሃይማኖቷን ክርስትናን የምትገልጥ ጀግና እህት እንደምትሆን አልጠራጠርም። ታችን ከቻላችሁ ሜንሽን አድርጉላት። የክርስቶስ ጸጋ ሰላም ይብዛላት። እህቴ ክፉ አይንካሽ። ከዚህ በኋላ ለምትለብሺው፣ ለምትናገሪው፣ ለውሎሽ ሁሉ እንድትጠነቀቂ እልሻለሁ። ተባረኪ። ያው እውነት ነው ወንድማችን። ምናልባት ይሄ ሁለተኛ የተሰጠ ድልም ይመስለኛል። ከዚህ በፊት በጣም ባነጋገሯ ካለባበሷ አልፎ ይቅርታ ጠይቂ ስትባል አልጠይቅም ብላ በጣም ብዙ ሰው ተናዶባት ነበረ። እንግዲህ እግዚአብሔር ደግሞ እኛን ይሄን ሁለት እድል የሰጣትም ይመስለኛል። ከዚህ በኋላ በተቻለ መጠን እንድትጠነቀቅ እንግዲህ ሁላችሁም በጸሎታችሁ አግዟት። የምታደንቋት የምትወዷትም ካላችሁ በምትችሉት ሁሉ እንግዲህ እግዚአብሔር መንገዱን እንዲያቀናላት ጸልዩላት ማለት ነው። እንግዲህ በአላፋት ዝማሬም ተገኝታ ነበረ። ዋናው ነገር ግን እሱም ልጁም እንዳለው የፋሲካ ዘፋኝ የሁዳዴ ክርስቲያን መሆን አግባብ አይደለም። ብዙ ሰው ጾም ሲመጣ ቤተክርስቲያን ሄዳል፣ ያስቀድሳል። በጣም የሌለ በቃ ከጳጳስ በላይ ነው ክርስቲያን የሚሆነውና ትንሳኤ ሲመጣ ደግሞ በመሸታ ቤቶች ጭፈራ ቤቴን ቢራ እየከሰከሰ ያገላበጠ ሌላ ዓለም ውስጥ ነውና የሚገባው። በሁለት ማሊያ መጫወት አግባብ አይደለም፣ አስፈላጊም አይደለም። በእግዚአብሔር ማላገጥ እንዳይሆን በአንድ መንገድ በክርስትና ጸንቶ መሄድ ያስፈልጋልና ይህ የጀመረችው እንግዲህ ከልቧም ከሆነ እግዚአብሔር ያዝልቃት። በጣም ደስ የሚል ነገር ነው። የሰው ልጅ ከክፋት ከኃጢአት ተመልሶ በጽድቅ ጎዳና ደስ በሚል መንገድ ሲሄድ ደስ ይላልና በዛ እንድትቀጥል እንግዲህ እግዚአብሔር ያጽናት ያስቀጥላት። አንድ በጣም ደግሞ መጨረሻ ላይ ማሳያችሁ ቪዲዮ አንድ ሰው ትዝብቱን አካፍሎ ነበርና ምንድነው የሚለው መጨረሻ ላይ እስቲ ቪዲዮውን እንመልከትና ሐሳባችንን እንሰጥበታለን። አላፋት ዝማሬ ላይ ሆነ ቅሬታ አለኝ። አላፋት ዝማሬ በጣም ደስ ይላል። በሰላም ተጠናቋል። እንኳን አደረሳችሁ። መልካም በዓል። ግን ጧፍ ካበራም በኋላ ያበራነውን ጧፍ መሬት ላይ ጥለን እንደምታዩት ከጀርባዬ በጣም በቃ መስቀል አደባባይ በጧፍ ትራፊ ወይም ቆሻሻ በሉት ያው ተበላሽቷል። እንደ ጃፓኖች ብንሆን ጃፓኖች ትዝ ይላችኋል። የትኛውም ስቴዲየም የትኛውም ቦታ ወይ ኮንሰርት ምናምን ከተጠቀሙ በኋላ የተጠቀሙበትን መጠጫም ሆነ ማንኛውም ነገር ጽድት አድርገው ስቴዲየምም ሆነ ሆል ጽድት አድርገው ነው የሚወጡትና እንደ ጃፓኖች ብንሆን ተመኘውና እንዲህ አይነት ነገር ቢለምድብን ምናልባት ለሚቀጥለው አመት ቢደረግ ደስ ይለኛል። አይ ጥሩ እይታ ነው ያየበት በእውነት። ይሄ እንደዚህ መሆኑ ከቀጠለ
ምናልባት የሚመለከታቸው ከላይ ያሉ አካላትም የመከልከል ነገር ሊያመጡ ይችላሉ ወደፊት። አእላፋት ዝማሬን አካባቢ ያቆሽሻል፣ መስቀል አደባባይን እንዳልነበረ አደረገው፣ መብራቱን ሲንቦገቦግ የነበረውን ለዓለም እንዳሳዩት ሁሉ ቆሻሻውን ለዓለም እያሳዩ ያልሆነ ምስል ለመፍጠርና እንደውም ምክንያት ነው የሚፈልጉት ድሮም እንዲቋረጥና ብዙ ጸሎቶች ያሉ አእላፋትን የሚቃወሙ ለነሱ እንደውም እንደ ምክንያት እንደግባት እንዳይሆናቸው ከቀጣይ ዓመት ጀምሮ በጣም መጠንቀቅ ያስፈልጋል። ምናልባት ደግሞ እርግጥ አጥፍቶት ሊሆን ይችላል፣ ግን ሳይጠፋ የተቀመጠ ካለ ተያይዞ የመቃጠል ነገርም ሊያመጣ ስለሚችል በጣም ቢታሰብበት መጠንቀቅ የሚያስፈልገው ነገር ነው። በጣም ጥሩ ነጥብ ነው ያነሳው። በጣም መታሰብ አለበት ይሄ። እንደውም በጣም ሰው የገረመው ምንድነው በድሮን ካሜራው ሲመለከቱት ከላይ ፍም ጨረቃ መስሎ አይታችሁት እንደሆነ ጧፉ እንዳለ ያውላ 100 ምናምን ሺህ ሰው የያዘው ጧፍ በጣም ሲበራ እንትን ነበር፣ ሲበራ ሲቀጣጠል ወዲህ በቃ ንፋስ እንኳን ቀጥ ብሎ ነበር ሲበራ የነበረውና እንዴት ያውላ ሰው የያዘው ጧፍ እንዴት ቃጠሎ እንኳን ሳያስነሳ አደጋ ሲያስነሳ ብዙዎች ገርመዋቸዋልና በተገረሙት ልክ ደግሞ ያንን መሬት ላይ የተረጋገፈውን አይተው ጥሩ ያልሆነ ምስል እንዳያመጡ እንዳይሰጡት ጥሩ ባልሆነ ነገር አእላፋት ዝማሬን እንዳይፈርጁት ከዚህ በኋላ ያለው በጣም መስተካከል አለበት። በዚህ ረገድ ያለው እንዳለው ጃፓኖች በንጽህና የሚተሙ አይደሉምና ይሄ ነገር ብናስብበት ለማለት ነው። እስካሁን ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ ክቡራን ቤተሰቦቼ። እንግዲህ ከፊት ለፊታችን እንዳልኳችሁ የጥምቀት በዓል አለ። እንግዲህ ከዛ ወዲህ ቪዲዮ መስራም አይመስልም። ከሰራው መሰየው፣ ግን ካልሰራው ከወዲሁ መልካም የጥምቀት በዓል ይሁንላችሁ ለማለት እፈልጋለሁ። እኔ ዮሐንስ ልብሰ ወርቅ ነኝ። ይህ እንግዲህ ታወጎሎስ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እጋብዛችኋለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉት። ትምህርት ይሰጣል ካላችሁ ደግሞ ለኦርቶዶክሳውያን ሼር አድርጉት፣ ተቀባበሉት። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ቤተሰብ ካልሆናችሁ ደግሞ ታኦጎሎስ ቲዩብን ሰብስክራይብ አድርጉ። ቤተሰቡ ነው፣ አብረን እንቀጥላለን፣ ከዚህም በላይ እንበዛለን። እንግዲህ ቤተክርስቲያናችንን ለዓለም መድረክ በተቻለን አቅም እናሳያለን ማለት ነው። አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ከወዲሁ መልካም የጥምቀት በዓል እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ። ቻው። Yes,